በአንድ ትልቅ የህዝብ ስብሰባ፣ የቤተሰብ ድግስ ወይም አዲስ የሥራ ቦታ ላይ ተገኝታችሁ ታውቃላችሁ? እባካችሁ እስኪ ያንን አጋጣሚ በአእምሯችሁ ውስጥ ስዕል ሰርታችሁ ለማየት ሞክሩ። በዚያ ስፍራ ላይ ሁልጊዜ አንድ ለየት ያለ ሰው አለ። ይህ ሰው ወደ ክፍል ሲገባ የሰዎችን ትኩረት ያለምንም ድካም ይስባል። ከማያውቀው ሰው ጋር እንኳን ልክ እንደ አብሮ አደግ ጓደኛ በቀላሉ ተግባብቶ ሲያወራ፣ ሲስቅና ክፍሉን በሙሉ ሐሳቡ ሲቆጣጠር ይታያል። የሰዎች እይታ እሱ ላይ ነው። ሁሉም የእሱን ሐሳብ መስማት ይጓጓል። በሌላ በኩል ደግሞ እዚያው ክፍል ውስጥ ሌላ ሰው አለ። ምናልባትም ከዚህኛው ሰው የተሻለ ዕውቀት፣ የተሻለ ትምህርት ደረጃ ወይም ድንቅ የቢዝነስ ሐሳብ ያለው ሊሆን ይችላል። ነገር ግን ሐሳቡን ለመግለጽ ቃላት ያጥሩታል። ከሰዎች ጋር ሲያወራ ንግግሩ ይቆራረጣል። ሌላው ቀርቶ ሰዎች እሱን ከማዳመጥ ይልቅ ስልካቸውን ሲጎረጉሩ ወይም አቋርጠው ሌላ ወሬ ሲገቡ ይታያል። ይህንን የህይወት ትዕይንት ስንመለከት ብዙዎቻችን ያ ማራኪ አንደበት ያለው ሰው ከተለየ ፕላኔት የመጣ ወይም በተፈጥሮ እጅግ ዕድለኛ ሆኖ የተፈጠረ ይመስለናል። ራሳችን ደግሞ እኔ እኮ ተፈጥሮዬ ነው፣ አይናፋር ነኝ፣ ከሰው ጋር ብዙ መግባባት አልችልም ብለን እናሳምናለን። ነገር ግን እውነቱ ከዚህ ፈጽሞ የራቀ ነው። ማራኪ አንደበት የሰዎችን ልብ የመስረቅ እና የማሳመን አቅም ሲወለዱ ይዘውት የሚመጡት ልዩ ጸጋ ሳይሆን ልክ እንደ መኪና አሽከርካሪነት በሂደት የሚማሩት የሚለማመዱትና የሚያዳብሩት ጥበብ ነው። እንኳን ወደ ኪንግ ህይወት በደህና መጣችሁ። ዛሬ የምናወራው በህይወታችሁ ውስጥ ከምንም ነገር በላይ ትልቅ በር ስለሚከፍትላችሁ፣ የተዘጋጉ ዕድሎችን ስለሚሰባብርላችሁና የህይወት አቅጣጫችሁን ሙሉ በሙሉ ስለሚቀይረው አንዱና ዋነኛው ኃይል ስለ መግባባት ክህሎት ነው። ትምህርት ቤት ውስጥ የቱንም ያህል በከፍተኛ ማዕረግ ብትመረቁ፣ የቱንም ያህል ድንቅና ዓለምን ሊቀየር የሚችል የቢዝነስ ሐሳብ ቢኖራችሁ፣ ያንን ሐሳብ ለሌላ ሰው አሳምኖ መሸጥ፣ የሰዎችን ልብ ማግኘት እና ከሰዎች ጋር መገናኘት ካልቻላችሁ ስኬት እጅግ የራቀና የማይጨበጥ ህልም ይሆንባችኋል። ይህ ቪዲዮ እስከ 20 ደቂቃ ሊረዝም ይችላል። ምክንያቱም ዛሬ ላካፍላችሁ ያሰብኩት ጥልቀት የሌለው ተራ የሞራል ምክር ሳይሆን የሰዎችን ስነ ልቦና ሰብሮ በመግባት ልባቸውንና አእምሯቸውን ማሸነፍ የምትችሉበትን የተሟላና ጥልቅ ትምህርት ነው። ስለዚህ ውድ ቤተሰቦቼ ሙሉ ትኩረታችሁን ስጡኝ። ከማንኛውም ሰው ጋር፣ ከአለቃችሁ፣ ከደንበኛችሁ፣ ከምትወዱት ሰው ወይም በመንገድ ላይ ከምታገኙት አዲስ ሰው ጋር እንዴት በቀላሉ ተግባብታችሁ የልባችሁን ማሳመን እንደምትችሉ እና ይህን ሚስጥር እንዴት ወደ ተግባር እንደምትቀይሩት ደረጃ በደረጃ በጥልቀት እንመለከታለን። የመግባባት ጥበብ የሚጀምረው ብዙዎቻችን እንደምናስበው በሚያምር ሁኔታ በመናገር ሳይሆን በማዳመጥ ጥበብ ውስጥ ነው። አብዛኛው ሰው ውይይት ሲያደርግ የሚሰማው የሌላኛውን ሰው ሐሳብና ስሜት ለመረዳት ሳይሆን የራሱን ተራ ጠብቆ መልስ ለመስጠት ነው። ግለሰቡ እያወራ ያለ አእምሯችን ውስጥ ቀጥዬ ምን ልበለው፣ እንዴት አድርጌ ልርታው፣ የኔን አዋቂነት እንዴት ላሳይ የሚለውን ስናዘጋጅና ስንለማመድ እንቆያለን። ይህ አይነቱ የውይይት መንገድ ደግሞ እውነተኛ ግንኙነት ሳይሆን ድብቅ ክርክር ነው የሚፈጥረው። ምርጥ አግባቢዎች እና አሳማኞች ግን ከዚህ ሙሉ በሙሉ የተለየ መንገድ አላቸው። እነሱ የሰውን ልጅ ጥልቁንና መቼም የማይጠግበውን የስነ ልቦና ረሃብ በሚገባ ያውቁታል። የትኛውም የሰው ልጅ በምድር ላይ ከምንም ነገር በላይ የሚፈልገው መደመጥን፣ ዋጋ መሰጠትን እና መረዳትን ነው። አንድን ሰው በጥልቀት ስታዳምጡት እያወራ ያለውን ነገር ብቻ ሳይሆን ከቃላቱ ጀርባ ያለውን ያልተነገረ ስሜት ጭምር ትረዱታላችሁ። ይህ ጥልቅ ማዳመጥ በግለሰቡ አእምሮ ውስጥ ለእናንተ ልዩ የሆነ መተማመን ይገነባል። መተማመን ደግሞ አንዴ ከተፈጠረ ያንን ሰው ማሳመን፣ መምራትና ወደ እናንተ ሐሳብ ማምጣት እጅግ በጣም ቀላል ይሆናል። ይህንን የሰው ልጅ የመደመጥ ጥልቅ ስነ ልቦናዊ ረሃብ በሚገባ ከተረዳን ዘንድ አሁን ይህንን ታላቅ እውነት ወደ ዕለታዊ ህይወታችን ልማድነት እንዴት እንደምንቀይረው ማወቅ ግድ ይለናል። ከዛሬ ጀምሮ ከማንኛውም ሰው ጋር ስታወሩ መላ ሰውነታችሁን፣ አይናችሁን እና ሙሉ ትኩረታችሁን ለዚያ ሰው ስጡት። እሱ እያወራ እያለ ስልካችሁን አትዩ። በአይናችሁ ሌላ ሰው አትፈልጉ። ይልቁንም አይኑን እየተመለከታችሁ ከእሱ ውጭ በዚህ ምድር ላይ ሌላ ሰው እንደሌለ አድርጋችሁ አዳምጡት። ሰውየው አውርቶ ሲጨርስ ወዲያውኑ ዘላችሁ የራሳችሁን ሐሳብ ከመናገር እና እሱን ከማቋረጥ ይልቅ ቢያንስ ለ3 ሰከንዶች ያህል ዝም ብላችሁ አስቡ። ይህች አጭር የዝምታ ጊዜ ለሰውየው ያልከኝን ነገር እጅግ ከባድ ስለሆነ እያሰብኩበትና ትልቅ ዋጋ እየሰጠሁት ነው የሚል ኃይለኛ መልእክት በውስጥ ህሊናው ያስተላልፋል። ከዚያም የራሳችሁን ሐሳብ ከመጀመራችሁ በፊት እሱ ያለውን በአጭሩ በመድገም እና በማረጋገጥ ንግግራችሁን ጀምሩ። ይህንን ስታደርጉ ግለሰቡ ሙሉ በሙሉ እንደተረዳችሁትና እንዳከበራችሁ ስለሚያምን ልክ እናንተ እሱ እንዳዳመጣችሁት ሁሉ እሱም የእናንተን የተለየ ሐሳብ ለመቀበል ልቡንና አእምሮውን ሰፋ አድርጎ ይከፍታል። ወደ ሁለተኛውና ማንም ሰው በቀላሉ እንዳይረሳችሁ ወደሚያደርገው ጥልቅ ሚስጥር ስንገባ የስሜት ትስስር ወይም የጋራ መሬት ስለመፍጠር እናወራለን። የሰው ልጅ ውሳኔ የሚያሳልፈው በሎጂክ ወይም በምክንያት ሳይሆን በስሜት ነው። ከዚያም ያንን በስሜት የወሰነውን ውሳኔ በምክንያት ለማስደገፍ እና ትክክል መሆኑን ለማረጋገጥ ይሞክራል። ብዙ ሰዎች ሌላውን ለማሳመን ሲሞክሩ ቀጥታ ወደ ሀዝ
ወደ ማስረጃና ወደ ምክንያታዊ ክርክር ይገባሉ። ይህ ትልቅ ስህተት ነው። የሰውን ልጅ ስሜት ካላሸነፋችሁ እና ልቡን ካላገኛችሁ ምንም ያህል ትክክል ብትሆኑ፣ የቱንም ያህል መረጃ ብታቀርቡ ሐሳባችሁን በጸጋ አይቀበልም። ከማንኛውም ሰው ጋር ስትገናኙ ያ ሰው ከእናንተ ጋር የሚመሳሰልበትን አንድ ትንሽ የጋራ መሬት መፈለግ ዋነኛ ስራችሁ መሆን አለበት። ሰዎች በተፈጥሯቸው ከእነሱ ጋር የሚመሳሰልን የእነሱን ስሜት የሚጋራን ልክ እንደ እነሱ የሚያስብን እና የእነሱን እሴት የሚያከብርን ሰው ይወዳሉ። መውደድ ደግሞ ለማሳመን ዋነኛው ቁልፍ ነው። አንድ ሰው ከወደዳችሁ እና እንደራሱ አድርጎ ካሰባችሁ የምትሉትን ሁሉ በበጎ መልኩ ነው የሚተረጉመው። ታዲያ ይህንን አስገራሚ የተፈጥሮ ሕግ ተጠቅመን ሰዎችን በቀላል ወደኛ ለማምጣት በህይወታችን ውስጥ ልንወስደው የሚገባ ተግባራዊ እርምጃ ምንድን ነው ብለን ከጠየቅን መልሱ እጅግ ቀላል ግን ኃይለኛ ነው። በቀጣይ ከማንኛውም ሰው ጋር ስትገናኙ ስለ ራሳችሁ ድንቅነት፣ ስለ ስኬታችሁ ወይም ስለ እውቀታችሁ ከማውራት ይልቅ ለነሱ እውነተኛ የሆነ ጉጉት አሳዩ። ስለሚያልሙት ነገር፣ ስለ ስራቸው ውጣ ውረድ ወይም ህይወታቸውን ስለሚያዩበት መንገድ በጥልቀት ጠይቋቸው። ሰዎች ስለ ራሳቸው ማውራት ከምንም በላይ ያስደስታቸዋል። ስሜታቸውን በነፃነት ሲገልጹላችሁ እናንተም እንደ ዳኛ ከመፍረድ ይልቅ በዚያው ልክ ስሜታችሁን በማጋራት አብራችኋቸው ሁኑ። ከተናደዱ እናንተም አብራችሁ ተቆጡ፣ ካዘኑ አብራችሁ ዘኑ። አንዴ ይህ ጠንካራ የስሜት ድልድይ በመካከላችሁ ከተገነባ በኋላ እናንተ የፈለጋችሁን ሀሳብ ወይም ጥያቄ ብታቀርቡ እንደ ባዳ ወይም እንደ ተከራካሪ ሳይሆን እንደ ቅርብ አጋዥ እና የነፍስ ጓደኛ አድርገው ስለሚያዩአችሁ ያለምንም ማቅማማት ይስማማሉ። ትልቅ አሳማኝ ማለት ትልቅ ተከራካሪና ሞጋች ሳይሆን የሰዎችን ስሜት በትክክል ማንበብ እና አብሮ መጓዝ የሚችል ጥበበኛ ሰው ነው። ወደ ሶስተኛውና እጅግ ወሳኙ ምዕራፍ ስንሸጋገር የማሳመን ሂደት ራሱን እናገኛለን። ማሳመን ማለት ሰዎችን አስገድዶ አታሎ ወይም አጭበርብሮ ወደ ምንፈልገው መንገድ ማምጣት ማለት ፈጽሞ አይደለም። እውነተኛ ማሳመን ማለት ሰዎች እናንተ የምትፈልጉትን ነገር እነሱ ራሳቸው ስለፈለጉት እና ለእነሱ ስለሚጠቅማቸው በሙሉ ፈቃደኝነት እንዲያደርጉት ማድረግ ነው። አብዛኛው ሰው ሀሳቡን ሲያቀርብ እኔ ይህን እፈልጋለሁ፣ ለእኔ ይህ ቢደረግልኝ፣ የእኔ ህልም ይህ ነው በሚል የራሱን ጥቅም ብቻ በሚያሳይ መልኩ ነው። የሰው ልጅ በተፈጥሮ ራስ ወዳድ ነው። ሁልጊዜም በማንኛውም መስተጋብር ውስጥ አእምሮ ውስጥ የሚመላለሰው ጥያቄ ይህን ነገር ለእኔ ምን ትርፍ አለው፣ የእኔ ጥቅም ምንድን ነው የሚለው ነው። ይህንን የሰውየውን ውስጣዊ ጥያቄ እስካልመለሳችሁለት ድረስ የቱንም ያህል ብትለፉ፣ የቱንም ያህል ብትለምኑ ሊሰማችሁ አይችልም። ይህንን ጠንካራ የስነ ልቦና እውነት ወደ ድንቅ የማሳመን መሳሪያ ለመቀየር ደግሞ የምትጠቀሙትን የቋንቋና የሀሳብ አቀራረብ ዛሬውኑ ሙሉ በሙሉ መቀየር ይኖርባችኋል። ከአሁን በኋላ አንድን ሰው አንድ ነገር እንዲያደርግላችሁ፣ እንዲያግዛችሁ ወይም እንዲቀጥራችሁ ስትጠይቁ ጥያቄያችሁን ከእናንተ ፍላጎት አንጻር ሳይሆን በቀጥታ ከእሱ ጥቅም አንጻር ገልብጣችሁ አቅርቡት። ለምሳሌ አለቃችሁ የደሞዝ ጭማሪ ስትጠይቁት ኑሮ ተወዶብኛል፣ የቤት ኪራይ ጨምሮብኛል፣ ገንዘብ አጠረኝ ከማለት ይልቅ ሀሳባችሁን ቀይሩት። በምትኩ ባለፉት ወራት ይህን ያህል ተጨማሪ ስራ ሰርታችሁ ለድርጅቱ ይህን ያህል ትርፍ እንዳመጣችሁና አፈጻጸማችሁ በደሞዛችሁ ላይ ቢንጸባረቅ በቀጣይ ለድርጅቱ ከዚህ የላቀ እና እጥፍ ውጤት ለማምጣት ትልቅ ሞራል እንደሚሆናችሁ አድርጋችሁ አቅርቡት። እዚህ ጋር ግለሰቡ እያየ ያለው የእናንተን የቤት ኪራይ ችግር ሳይሆን እናንተን ማስደሰቱ ለራሱ ድርጅት የሚያመጣውን ትልቅ የገንዘብ ትርፍ ነው። ሐሳባችሁን የሌላው ሰው ጥቅም ላይ ተጠቅልሎ እንደመጣ ውድ ስጦታ አድርጋችሁ ስታቀርቡት ማንም ሰው አይሆንም ለማለት እጅግ ይከብደዋል። በመጨረሻም ቃላት ሳይወጡን ብዙ የምንናገርበትን እና ሰዎችን በዝምታ የምናሳምንበትን መንገድ እናነሳለን። እሱም የሰውነት ቋንቋችን ነው። ጥናቶች ደጋግመው እንደሚያሳዩት በመግባባት ሂደት ውስጥ ቃላቶቻችን የሚይዙት ቦታ በጣም አነስተኛ ነው። ትልቁን ድርሻ የሚወስደው ግን የድምጻችን ቃላና የሰውነታችን እንቅስቃሴ ነው። የቱንም ያህል ምርጥ ሐሳብ ቢኖራችሁ፣ የቱንም ያህል እውነት ብትናገሩ፣ ያን ሐሳብ በምትናገሩበት ጊዜ ትከሻችሁ ከወደቀ፣ የሰው አይን ማየት ከፈራችሁ እና ድምጻችሁ እየተንቀጠቀጠ ከሆነ ማንም ሰው አያምናችሁም። ምክንያቱም አእምሯችን መጀመሪያ የሚያነባው የምትከተሉትን ቃል ሳይሆን ስትሉት ያላችሁን ውስጣዊ በራስ መተማመን ነው። በራስ መተማመን ደግሞ ሰዎችን እንደ ማግኔት የመሳብ የማሳመን አስገራሚ ኃይል አለው። በራስ መተማመን ደግሞ ሰዎችን እንደ ማግኔት የመሳብ እና ማሳመን አስገራሚ ኃይል አለው። ሰዎች በራሱ ለሚተማመን ምን እንደሚፈልግ ጠንቅቆ ለሚያውቅ እና በማንነቱ ለሚያፍር ሰው በቀላሉ እጅ ይሰጣሉ፣ መመራትም ይፈልጋሉ። ይህን ኃይለኛ መሳሪያ በእጃችን ለማስገባትና ስብዕናችንን ለማላቅ ከአሁኗ ሰዓት ጀምሮ በሰውነት ቋንቋችን ላይ ስር ነቀል የሆነና ሆን ተብሎ የሚደረግ ለውጥ ማምጣት አለብን። ከማንኛውም ሰው ጋር ለመነጋገር ስትቆሙ ወይም ስትቀመጡ ጀርባችሁን ቀና አድርጉ። ትከሻችሁን ዘና አድርጋችሁ ወደ ኋላ በትንሹ ግፉት። ይህ አቋም ለራሳችሁም ሆነ ለሚያዩአችሁ ሰው ትልቅ የኃይል የመረጋጋትና የድፍረት ምልክት ያስተላልፋል። ስታወሩ እጆቻችሁን ኪሳችሁ ውስጥ ደብቃችሁ ወይም አጣምራችሁ ስጋት ውስጥ እንዳላችሁ ከማሳየት ይልቅ ክፍት አድርጋችሁና ከሀሳባችሁ ጋር አብሮ እንዲንቀሳቀስ አድርጋችሁ በነፃነት ተጠቀሙበት። ከዚህም በተጨማሪ በንግግራችሁ መሃል የሚገቡትን እና በራስ መተማመን ማጣትን የሚያሳዩትን እንደ ማለቴ ምን የሚሉትን ክፍተት ሞይ ቃላትን ሙሉ በሙሉ ከንግግራችሁ አውጧቸው። ከእነዚህ ቃላት ይልቅ ሀሳብ ሲጠፋችሁ ዝምታን መጠቀም ልመዱ። ቀስ ብሎ በረጋ መንፈስ እና ግልጽ በሆነ ድምፅ የሚናገር ሰው ተሰሚነቱ እጅግ ከፍተኛ ነው። በራስ መተማመናችሁን
በሰውነታችሁ ስታሳዩ ቃላቶቻችሁ ወደ ልብ የመግባት አቅማቸው እጥፍ ይሆናል። የኪንግ ህይወት ቤተሰቦች ዛሬ ረዘም ያለ ጊዜ ወስደን ከሰዎች ጋር በቀላሉ ተግባብቶ የልብን የማሳመን ጥልቅ ስነ ልቦናዊ ሚስጥሮች አብረን ፈትሸናል። ሁልጊዜም ቢሆን ማስታወስ ያለባችሁ ትልቁ ነገር ድንቅ የመግባባት ክህሎት ማለት ብዙ ማውራት፣ ጮክ ብሎ መናገር ወይም ሰዎችን በክርክር ማሸነፍ ማለት አይደለም። ይልቁንም ሰዎችን በጥልቀትና በንጹህ ልብ ማዳመጥ፣ ከስሜታቸው ጋር ራስን ማስተሳሰር፣ የእነሱን ጥቅም በሚያስከብር መልኩ የራሳችንን ሀሳብ ማቅረብ እና ከምንም በላይ ደግሞ በራስ መተማመንን በተላበሰ የሰውነት ቋንቋ መታገዝ ነው። እነዚህን ነጥቦች ዝም ብላችሁ ሰምታችሁ ከማለፍ ይልቅ በዕለት ተዕለት ህይወታችሁ ውስጥ፣ በስራ ቦታችሁ እና በትዳራችሁ ውስጥ ታዋህዷቸው። ሰዎች እናንተን የሚሰሙበት፣ የሚያከብሩበት እና ከእናንተ ጋር ለመስራት የሚሽቀዳደሙበት አዲስና ብሩህ የህይወት ምዕራፍ ይከፈትላችኋል። እስካሁን ድረስ ይህንን ረጅም ቪዲዮ በትዕግስት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እውቀት ያለ ተግባር ምንም አይነት ፍሬ ስለማያፈራ ዛሬውኑ አሁኑኑ አንድ እርምጃ እንድትወስዱ እፈልጋለሁ። ከነዚህ ዛሬ በጥልቀት ከተነጋገርንባቸው የመግባባትና የማሳመን ጥበቦች ውስጥ ቀጣይ ከሰው ጋር ስታወሩ ወዲያውኑ መተግበር የምትጀምሩት የትኛውን ነው? የሰዎችን ሀሳብ ሳታቋርጡ በጥልቀት ማዳመጥን ወይስ ሀሳባችሁን የሌላውን ጥቅም በሚያሳይ መልኩ ማቅረብን? ውሳኔያችሁን እባካችሁ ኮሜንት ላይ ጻፉልኝ። ምክንያቱም ስትጽፉ ለራሳችሁ ቃል እየገባችሁ መሆኑን አትርሱ። ይህ ጥልቅ ትንታኔ አዲስ እይታ ከፈጠረላችሁና ለውጥ እንደሚያመጣ ካመናችሁ ቪዲዮ ላይክ በማድረግ ለሌሎች ወንድም እህቶቻችን እንዲደርስ አድርጉ። አስተሳሰብን በማሳደግ ህይወታችሁን ወደ ተሻለ ከፍታ የሚወስዱ እንዲህ አይነት ጥልቅ ቪዲዮዎችን በቀጣይነት ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ የዚህ ድንቅ ንጉሳዊ ቤተሰብ አባል ይሁኑ። ሁልጊዜም እንደምለው እናንተ የተፈጠራችሁት ለታላቅነት ነው። ስለዚህ የመግባባት አቅማችሁን አሳድጉ፣ አስተሳሰባችሁን ቀይሩ፣ ህይወታችሁን እንደ ንጉስ ምሩት። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸርን ሰንብት።